ፍሪ ቪፒኤኖችን የምትጠቀሙ ከሆነ የግል መረጃችሁ ወይም ፕራይቬሲያችሁ አደጋ ላይ ነው። ፍሪ ቪፒኤኖች ገንዘብ የሚሰሩት ስንጠቀም የሚያገኙትን ዳታዎች በመሸጥ ስለሆነ ፍሪ ቪፒኤኖችን የምትጠቀሙ ከሆነ ማቆም አለባችሁ። ቪፒኤን ለመጠቀም እያሰባችሁ ከሆነ ከመጠቀማችሁ በፊት እነዚህን ወሳኝ ነጥቦች ካላወቃችሁ የግል መረጃችሁ ወይንም ፕራይቬሲያችሁ አደጋ ላይ ሊሆን ይችላል። በዚህም ቪዲዮ ማንኛውንም ቪፒኤን ከመጠቀማችሁ በፊት ማወቅ ያለባችሁን ወሳኝ ነጥቦች እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ቪፒኤኖችን ለምን መጠቀም አስፈልጋችሁ ወይንም ደግሞ በምን አይነት ሁኔታ ውስጥ ናችሁ ቪፒኤኖችን መጠቀም እንዳለባችሁ አጠር አድርጌ በሁለት ነጥቦች ብቻ እነግራችኋለሁ። አንደኛው ፕራይቬሲያችንን ለመጠበቅ ሲሆን ሞስትሊ እነዚህ ቪፒኤኖች ስንጠቀም የኛን ትክክለኛ አይፒ አድሬስ መደበቅ ስለሚችሉ ይህ ማለት አንዳንድ ዌብሳይቶች፣ ጌሞች፣ የተለያዩ አፖች የኛን ትክክለኛ አይፒ አድሬስ ማግኘት አይችሉም። ስለዚህ ቪፒኤኖች ፕራይቬሲያችንን ለመጠበቅ ይጠቅሙናል ማለት ነው። ሁለተኛው ብሎክ የሆኑ ኮንቴንቶችን ወይንም ደግሞ አንዳንድ ዌብሳይቶች፣ አፖች እንዲሁም ጌሞች በሪጅን ሊሆኑ ይችላል ወይም ደግሞ በየሀገራቱ ብሎክ ሊደረጉ ይችላሉ ወይም ሊዘጉ ይችላሉ። ስለዚህ እነዚህን ብሎክ የተደረጉ ዌብሳይቶች፣ አፖች እንዲሁም ጌሞችን አክሰስ ለማድረግ ወይም ለመጠቀም የግዴታ ቪፒኤኖችን መጠቀም ያስፈልገናል። እንደነገርኳችሁ እነዚህ ቪፒኤኖች ጥቅም ቢኖራቸውም እነዚህን ቪፒኤኖችን ከመጠቀማችሁ በፊት ማወቅ ያለባችሁ ወሳኝ ነጥቦችን ደግሞ በዚህ ቪዲዮ አጠር አድርጌ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አንደኛው ቪፒኤኖች ሙሉ በሙሉ እኛን ሃይድ ማድረግ አይችሉም ወይም ኢንቪዚብል ማድረግ አይችሉም። ትክክለኛ የሆነ አይፒ አድሬስ ሃይድ ማድረግ ቢችሉም ወይም መደበቅ ቢችሉም፣ ነገር ግን አንዳንድ ዌብሳይቶች ከምንጠቀመው ኩኪዎች ላይ ተነስተው እኛ ሎግ ያደረግንበትን አካውንት ትራክ ማድረግ ይችላሉ። ስለዚህ ሙሉ በሙሉ ቪፒኤኖችን ስትጠቀሙ ሙሉ በሙሉ ኢንቪዚብል ማድረግ አይችሉም ማለት ነው። ሁለተኛው ፍሪ ቪፒኤኖችን የምትጠቀሙ ከሆነ አሁንም የግል መረጃችሁ ወይም ፕራይቬሲያችሁ አደጋ ላይ ነው። ምክንያቱም ፍሪ ቪፒኤኖች አብዛኛውን ጊዜ ገንዘብ የሚሰሩት ወይም ደግሞ ገንዘብ ሜክ የሚያደርጉት እነዚህን ስንጠቀም የሚያገኙትን ዳታዎች ወይም ኢንፎርሜሽኖች በመጠቀም እነዚህን ኢንፎርሜሽኖች ጋዘር አድርገው ወይም ደግሞ ከሰበሰቡ በኋላ በመሸጥ ስለሆነ ገንዘብ ሜክ የሚያደርጉት። ስለዚህ ፍሪ ቪፒኤኖችን የምትጠቀሙ ከሆነ ማቆም አለባችሁ ወይም አሪፍ የሚባሉ ፍሪ ቪፒኤኖችን መጠቀም አለባችሁ። ለዚህ አማራጭ የሚሆነው ፔድ ቨርዥን ያላቸው ወይም በክፍያ ገዝታችሁ የምትጠቀሟቸውን ቪፒኤኖች ብትጠቀሙ ለእናንተ ፕራይቬሲ ወይም ለሴኩሪቲ በጣም ይጠቅማችኋል ማለት ነው። ሶስተኛው ቪፒኤኖችን ስትጠቀሙ የኢንተርኔት ስፒዳችሁ ይቀንስባችኋል። ምክንያቱም አብዛኛውን ጊዜ እነዚህን ቪፒኤኖች ስትጠቀሙ የምትጠቀሙት የቪፒኤኑ ሰርቨር ኢንክሪፕተር ናቸው ወይም ደግሞ በጣም ሴኩርድ የሆኑ ስለሆኑ የዳታ ትራፊኩ ላይ ወይም የኢንተርኔት ስፒዳችሁ ላይ ስሎ ያደርግባችኋል ወይም ደግሞ ስፒዱ ይቀንስባችኋል ማለት ነው። ለዚህም መፍትሄ የሚሆነው በእናንተ ባላችሁበት ሀገር ቅርብ የሆነውን ሰርቨር ያለውን ወይም ቪፒኤኑ ላይ ያለውን ሰርቨር ብትጠቀሙ የተሻለ ኢንተርኔት ስፒድ ማግኘት ትችላላችሁ። አራተኛውና ወሳኙ ነጥብ ቪፒኤኖች የእናንተን ሴኩሪቲ ሙሉ በሙሉ መጠበቅ አይችሉም። ስለዚህ ለዚህ ማድረግ ያለባችሁ ስትሮንግ የሆኑ ፓስወርዶችን መጠቀም እንዲሁም ደግሞ ሰከንድ ስቴፕ ቬሪፊኬሽን ብታበሩ የተሻለ ሴኩርድ ሆናችሁ መጠቀም ትችላላችሁ። እንዲሁም በተጨማሪ ደግሞ ሰስፒሺየስ የሚባሉ ሊንኮችን ወይም የማይታወቁ ሊንኮችን ወይንም ደግሞ አጠራጣሪ የሚባሉ ሊንኮችን በፍጹም መጠቀም ማቆም አለባችሁ። ስለዚህ እነዚህ የነገርኳችሁ ነጥቦች በደንብ አንደርስታንድ ካረጋችሁ ወይም ደግሞ ቪፒኤኖችን ከመጠቀማችሁ በፊት እነዚህ ነጥቦች ካወቃችሁ በማንኛውም ሰዓት ቪፒኤኖችን መጠቀም ትችላላችሁ። ይህን ቪዲዮ እንደወደዳችሁት እርግጠኛ ነኝ። በቀጣይ ቪዲዮ ደግሞ አሪፍ የሚባሉ ቪፒኤኖችን በስልካችሁም እንዲሁም በፒሲ መጠቀም የምትችሏቸው ቪፒኤኖች እጠቁማችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ